ሄሎ ወንድም ጋሼ እንዴት ናችሁ አቦ? ደህና ነኝ ወንድም ጋሼ። እንዴት ናችሁ እናንተ? መንደሩ ቀየው ገጠሩ እንዴት ነው? ደግ ናችሁ ወይ? ማኩዋስ ማኪዬ ደህና ናት። እናንተስ ጋር ደግ ነን እኛ ማን? ይኸው ሞላው ማቲዎቹ ቀየው ሁሉ ደግ ነው። ነይ እናንተሳ? እንደውም ዛሬ እኮ ስትናፍቀኝ ደውልልካለሁ እያልኩ ምንም አላደርሰኝ አለ። አጨዲያው ጉልበት ተፈታተን ምርቱ ባያጠቡም አደከመን እንይ እንጂማ ባይኔ ወለሳት ወለሽ አታድሪም። እንዴው ስለየውንዋ ምን አዲስ አላንቺው? ምንም የለም ወንድም ጋሼ። ያው በቴሌቪዥን እና በሬዲዮ እንደምንሰማው እነሱ ሀገሪቷም እንደ ቆዳ ተወጥረዋል። እንዴው አልፎ አልፎ ኔትወርኩቱን ሲያገኝ አይደውም? መደወሉንም አዎ ይደውላል። ያው ጦርነት ሰውና እንስሳ አይመርጥ። አንድ ቀን የሆነ ነገር ያደርጉብኛል እያልኩ እኔም በስጋት አለኩኝ። አይዞሽ ነይ አንቺ ጀግና ነው እኮ ባልሽ ነይ። ወንድም ይሆን እኮ ይዘመተ ለሀገር ማን ይተኛል ብለሽ ነው? እኛም ወደ ያቅነተን ነበር መዝግቡን ነብንል እንዘምት ሞልቷል ምዝገባ አሉ እንትኖቹ። እንዴ ወንድም ጋሻ አንተ ደግሞ እንዴት ከአንድ ቤት ሁለት ሰው ይሄዳል እንዴ? አረ እንኳን መለሱክ። አረ አቦ ሁሉም ቀርቶብን እንደው ተከተልተለን በገባን ነበር እንዴ ወንድነት። በል በቃ ወንድሜ ነገ ደውልልካለሁ ከስራ ስመለስ። ሁሉንም ሰላም በልልኝ። እሺ ታለም ወይ አኩዋሳና ትንቅ አርገሽ እንዴ ነው እንዲያው ምን ሆንኩ ወንድም አለ? እኔማ መሆን አለው ተምዋ የሴቱቱ ነው ሲልይ ብቻዋን ደግማይ። እንዲያው ምን ታደርግ እሱም ያለ ሀገሬ ብሎ አሻፈረኝ አለ። እሱማ ወንድ ነው አቦ ወንድ ናት የወለደው ጀግና። እዚህ ሳያላ ታስታውስም ደግነቷን ተለይነ ስታዲየም መሆን ተፈልጋላ ሲሉት ወታደር ይላል ነው ደረቱን ገልጦ አቦ። እንዲያው ነፍሳቸውን ይማረውና አባቱ ቀያቸውና ሀገራቸውን እንዴት እንደሚወዱ ደርሰሃልና በሳቸው ጊዜ አንተው ነጭ ፈረሳቸውን ባንዲራ አልብሰው ሲጋልቡ እንዲያው ንጉስም አይልም ይመስሉት እንዲያው ከሽበታቸው ከጢማቸው ጋር አቦ አይ ወንድ ልጅ ነው እሱ። ታዲያ ስጋ ባዳ ነው። ከነዛ ግርማ ሞገሳቸው አፈር ወሰዳቸው። እንዲያው ያፈር ነገር አይገርምም ወንድም አለ። እንደረገጥናት እሷም ከስራ አርጋ በተራዋ ተረግጠናለች። አሰራሩ ነዋ። ተላይ ያለው ተታይ ያለው ተላይ እንዲህ እኮ ነው። እኔ ገልብጥብጥ እኮ አረ ዛሬ እንደው መከራዬን አበላኛል።